ስለ ኮንትሮባንድ ንግድ እናወራና እነንትናን የደም ግፊታቸውን ትንሽ ከፍ እናርግላቸው። ምስራቅ ኢትዮጵያ አካባቢ የሚደረጉ የኮንትሮባንድ ንግዶች ድሮ በእንደዚህ መኪኖች ነበር የሚደረጉት። እነዚህ መኪኖች በተለምዶ ኒሰን ሻምፖ ይባላሉ። ተሳቢ የላቸው። አሁን ላይ ግን በተደራጀ ሁኔታ እነዚህ መኪኖች ይጠቀማሉ። ተሳቢ ያላቸው አይቢኮች ይጠቀማሉ። እንግዲህ ሁለቱም መኪኖች ጎማቸው ላይ ይሄንን ቤልት ያስራሉ። ይሄ ቤልት ዋና ዓላማው የተሰራበት ዓላማ የክረሽንግ ቤልት ነው፣ የድንጋይ ወፍጮ ቤልት ነው። ድንጋዮቹን ከአንድ ሞተር ወደ ሌላ ሞተር ለማጓጓዝ የሚጠቀሙበት ነው። እነዚህ መኪኖች ግን ጎማቸው ላይ የተሳቢ ጎማው ላይ የፊት ለፊቱም የኋላ ላይ እንደዚሁም የሳቢው ጎማ የኋለኛው ላይ ደርበው ያደርጉታል። መሬት እየጠረገ ነው የሚሄደው ሲሄድ። ይሄ ሁለት ፐርፐዝ አለው። አንደኛው እነዚህ መኪኖች አፈራማ ቦታና ጫካውን ስለሚሄዱ የጎማ ዳና ለቀው ነው የሚሄዱት። ያንን ዳና ለማጥፋት ያ መሬት እየተሳበ የሚሄደው ቤልት ጠርጎት ይሄዳል፣ ያጠፋዋል ማለት ነው። ሁለተኛው ፐርፐዙ የሚደረግበት ይሄን ቤልት በተለይ ደርበኸው ካረከው እዛ አካባቢ ያሉ የጸጥታ አካላት፣ የፌዴራል ፖሊስ፣ እነዚህ ኮንትሮባንድ ንግዶች የሚከላከሉ አካላት ሲያዩዋቸው የእነዚህ መኪኖች ማምለጥ ነው እንጂ በፍጹም አይቆሙላቸውም። እና እነዚህ የጸጥታ አካላት ሲተኩሱ፣ ጎማው ላይ ሲተኩሱ ያንን ቤልት ያገኘዋል። ቤልቱን በፍጹም አልፎ ጎማውን አይመታም። ስለዚህ ለዛ ፐርፐዝ ነው፣ ለሁለት ፐርፐዝ ነው ያንን ቤልት የሚያደርጉት። እና አሁን ላይ ቤት መስመር ነው ኮንትሮባንድ እየተነገደ ያለው። እነማን ናቸው ነው ብለን ካሰብን እንደ ጥርጣሬ የሶማሌ ክልል ከፍተኛ የስራ ኃላፊዎች በዚህ ንግድ ውስጥ ተሳትፎ ይኖራቸዋል የሚል ሐሳብ ያለኝ። ለምን እንደሆነ ልንገራችሁ። አሁን ላይ ከሐረር ወደ ጅጅጋ ስትሄዱ ቦምባስ የምትባለው ቦታ ላይ የፌዴራል ፍተሻ ኬላ አለ እና ቤት ነው የሚታጠፉት። ፋፈን ሲደርሱ ወደ ቀኝ ይታጠፉና ገለለሽ፣ ደጋሃመዶ፣ ሰገግ እያለ ደነን ድረስ ይደርሳል። በዛ መስመር ነው የሚመጡት። ወደ አዲስ አበባ ለመሄድ ወደ ሐረር ለመሄድ ከተፈለገ የቦምባስ ኬላ ያገኙታል። ወደ ጅጅጋ ለመሄድ ከተፈለገ ደግሞ ጅጅጋ መግቢያ ላይ ሌላ ፍተሻ ኬላ አለ። ስለዚህ ሁለቱን አያልፏቸው እና ከገለለሽ ከምትባለው ከተማ ፋፈን ሳትደርሱ ገለለሽ ከምትባለው ከተማ ወደ ጎን በኩል ዶዘር ገብቶ እነዚህ የሲኖዳም ትራኮች ገብተው የአፈር መንገድ ሲሰራ አየሁ አንድ ጊዜ። የአፈር መንገድ መንግስት ያውቀው የከተማ አስተዳደር አይደለም የሚሰራው፣ ወይም ደግሞ ክልሉ አይደለም፣ ብቻ ማን እንደሚሰራው አይታወቅም። እሱም መንገድ ያ መንገድ በስነ ስርዓት የተሰራው ባይዚ የት ያወጣሃል። ፋፈን ሳትደርሱ ገለለሽን እንዳለፋችሁ ፋፈን ሳትደርሱ ወደ ቀኝ ትታጠፉና የቦምባስ ኬላን ያልፈውና ወደ ጉርሱም የሚያስኬድ መንገድ ላይ እዛ ላይ ያወጣል። ከዛ እነዛ መኪኖች መጨረሻቸው ጉርሱም የምትባል ከተማ ነው እና በየቦታው ላይ አንዳንድ አስፋልት ቦታዎች የድሮ የክልሉ ፖሊሶች አሉ። ግን እነዚህ መኪኖች አይፈትሿቸውም። ኮንትሮባንድ እንደሆኑ አረጋግጫለሁ። ነገር ግን አይፈትሿቸውም። ከሹፌሮቹ ላይ 100-200 ብር ይቀበሏቸዋል። ከፍተኛ መጠን ያለውን የኮንትሮባንድ ንግድ በተለይ ማታ ማታ ሲጋዝ ነው የሚውለውና በዚህ አጋጣሚ ይህንን ንግድ እንከላከላለን የምትሉ አካላት ከገለለሽ አለፍ እንዳላችሁ በቀኝ በኩል የሚያስወጣ የእንትን መንገድ አለና እዩት ለማለት ነው።